ኮሪደሮች፣ የምግብ ማከማቻ ቦታዎች እና የእምነት ስፍራዎች ከመሬት በታች ተቀርጸው የተሰሩበት አስገራሚ ቦታ ላሳያችሁ። ቤቶች፣ መንገዶች፣ የምግብ ማከማቻ ቦታዎች፣ የእምነት ስፍራዎች ከመሬት በታች ተሰርተው ይገኛሉ። በዚህ ቦታም በቱርክ ካፓዶቂያ ውስጥ የሚገኝ ዴሮንኮይ አንደርግራውንድ ሲቲ በመባል ይታወቃል። ኛው ከተማ ስንል ረጃጅም ህንፃዎች፣ መንገዶች፣ ቤቶች ከመሬት በላይ እናያለን። እዚህ ግን ሁኔታው ፍጹም የተለየ ነው። ሰዎች ወደ መሬት ወርደው በድንጋይ ውስጥ የመኖሪያ ስፍራቸውን ፈጥረዋል። ካፓዶቂያ ማዕከላዊ አንቶሎኒ የሚገኝ ልዩ የተፈጥሮ አካባቢ ነው። እሳተ ገሞራዎች በሚፈነዱበት ጊዜ የተፈጠረ የእሳተ ገሞራ ክምሮች እና ንፋስ እና ውሃ ሲሸረሰሩ ዛሬ የምናየውን ልዩ የድንጋይ ቅርጾች ተፈጥረዋል። እነዚህም ለስላሳ የአለት ንብርባሮች ሰዎች ዋሻዎችና መኖሪያዎችን እንዲቀርጹ አስችሏቸዋል። ከቀረጿቸውም አንድና ቦታውም ዴሮንኮይ ይባላል። ዴሮንኮይም በውስጡ ከድንጋይ ውስጥ የተቀረጹ ክፍሎች፣ ጠባብ ኮሪደሮች፣ የማከማቻ ስፍራዎች እና ሌሎች መኖሪያ ስፍራዎች ያሉት የመሬት ውስጥ ስርዓት ነው። ግን ለምን ሰዎች ይህንን ከተማ ከመሬት በታች ሰሩት? አንዱና ዋናው ምክንያታቸው መጠለያ ነበር። በግጭት እና በወረራ ጊዜ ሰዎች ከላይ ካለው አደጋ ለመደበቅ እነዚህን የመሬት ስፍራዎች ይጠቀሙበት ነበር። እስኪ አሁን ግን አንድ ነገር አስቡ። ከመሬት በታች ናችሁ። ብርሃኑ ያነሰ ነው። ኮሪደሮቹ ጠባብ ናቸው። ስለዚህ አየር፣ ምግብ፣ ውሃ ማከማቻ በጣም አስፈላጊ ነገር ነበሩ። ይህ የጥንት ሰዎች በአስቸጋሪ ሁኔታ ላይ ምን ያህል ፈጠራ እንደተጠቀሙን ያሳያል። እና የሚያስገርመው ደግሞ ዴሮንኮይ ብቻ አይደለም። ካፓዶቂያ ውስጥ የሚገኝ ካይማክሊ ጨምሮ ሌሎች የመሬት ውስጥ ከተሞች አሉ። የድንጋይ ቤቶች፣ የተቀረጹ ቤተክርስቲያናት፣ የጥንት ስዕሎችና ልዩ የተፈጥሮ ቅርጾች አሉት። 1985ም የካፓዶቂያን የተፈጥሮ የባህል ቦታ በዩኔስኮ የዓለም ቅርስነት ዝርዝር ውስጥ ተመዝግቧል። ግን እስቲ ይህንን አስቡ። ዛሬ ሰዎች ረጃጅም ህንፃዎችን ወደ ሰማይ ይገነባሉ። እነዚህ ሰዎች ግን ወደ ታች ሄደው ከተማ ገነቡ። ይህ ነው ካፓዶቂያ ከሌሎች ቦታዎች በጣም ለየት የሚያደርጋት። እንደዚህ ያሉ አስገራሚ የዓለም ታሪኮችን ለማየት ኖቫ ወርልድን ሰብስክራይብ በማድረግ በሚቀጥለው ቪዲዮ ደግሞ ሌላ የማታምኑትን ቦታ ይዘን እንመጣለን። እስከዛው ቸርን ሰንብቱ። kalbimde gömülü aynı sofrada